ብርሃን ሲወጣ የፀሐይ ብርሃን ወከክ ብሎ እንደሚወጣ በክርስቶስ ኢየሱስ ከድንግል ማርያም በመወለድ ኢየሱስ ሰው ሆኖ ወደዚህ ምድር ሲመጣ ለሁላችን የተገለጠ ጸጋ ነው። ይህንን ጸጋ በእምነት የተቀበሉማ የኃጢአት ይቅርታን አግኝተዋል፣ ከሞት ወደ ሕይወት ተሻግረዋል፣ የዘላለምን ሕይወት አግኝተናል። ደግሞ እያንዳንዱን ቀን ኃጢአትንና ዓለማዊ ምኞትን ክደን በጽድቅ ሕይወት ራስን በመግዛት በእውነተኛ መንፈሳዊ ሕይወት እንድንኖር ጸጋው መለኮታዊ አቅምንና ብርታትን ሁሉ ይሰጠናል። ጌታ ይባረክ። ስለዚህ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ሲል ዝም ብሎ አይደለም። ክርስቶስ ኢየሱስን በማመን የእግዚአብሔርን ጸጋ የተቀበሉ በእግዚአብሔር ጸጋ ጻድቅ ሆነው የእግዚአብሔርን ጽድቅ የተቀበሉ ይሄ የእግዚአብሔር ጽድቅ ለነሱ የተቆጠረላቸው በእግዚአብሔር ፊት ጻድቃን ናችሁ ተብሎ የታወጀላቸው እነዚህ ሰዎች በሚያልፉበት መከራ፣ በሚያልፉበት ፈተና፣ በሚያልፉበት ሕመም፣ በሚያልፉበት ድካም፣ በሚያልፉበት ጉድለት ሁሉ የእግዚአብሔር ዓይኖች በእነሱ ላይ ናቸው። ጌታ ይባረክ። የእግዚአብሔር ዓይን በእኔ ላይ፣ የእግዚአብሔር ዓይን እህቴ ባንቺ ላይ፣ የእግዚአብሔር ዓይን ወንድሜ ባንተ ላይ እንዴት ያሳርፋል? የእግዚአብሔር ዓይን በእኔ ላይ ሆኖ ስል እንዴት ያሳርፋል? በኢየሱስ ስም ማረፍ ይሁንላችሁ። ተባረክ። በኢየሱስ ማረፍ ይሁንላችሁ። የእግዚአብሔር ዓይኖች በእናንተ ላይ ናቸው። እግዚአብሔር የልቡ ትኩረት አንተ እንደሆነ ለሰከንድ እንደማይረሳ፣ ለሰከንድ እንደማይተው፣ ለሰከንድ እንደማይጥልህ የእግዚአብሔር ዓይኖች ባንተ ላይ ናቸው ማለት አንተ የእግዚአብሔር ትኩረት ነህ ማለት። ጌታ ይባረክ። ቀኑ ክፉ ሆነብህ፣ የእግዚአብሔር ትኩረት አንተ ነህ። የእግዚአብሔር ዓይኖች ባንተ ላይ ናቸው። የእግዚአብሔር ዓይኖች ባንቺ ላይ ናቸው። አንቺ በእግዚአብሔር ዓይን ፊት በቃ የሱ ትኩረት ነሽ። ምን ማለት እንደሆነ ታውቃላችሁ? ልጆች ያለን እናውቃለን። ታናናሽ ሕፃናት ልጆቻችን ሁሉ ጊዜ በስስት ዓይን የምናያቸው የምንወዳቸው ከዓይናችን ዘወር እንኳን ሲሉ ወዴት ሄዱ ብለን ቶሎ እነሱን ወደ ማየት። ምክንያቱም ድንገት እንኳን የሆነ ችግር ቢያጋጥማቸው ደርሰን በቃ በእጃችን ቶሎ ደግፈናቸው ከዛ ሁኔታ ውስጥ ለማውጣት ማለት ነው። ይገርማል። እግዚአብሔርማ እንዴት! እኔ የእግዚአብሔር ትኩረት ነኝ፣ አንቺ የእግዚአብሔር ትኩረት ነሽ። ልብ በሉ። ዛሬ ሰዎች ዋጋ የሚሰጡት ነገር የእግዚአብሔር ትኩረት ይመስላል፣ ግን አይደለም። ሰዎች ጊዜያቸውን የሚወስደው ነገር ትልቅ ዋጋ የሰጡት ነገር፣ ጊዜያቸውን የሰጡት፣ ገንዘባቸውን የሰጡት፣ ጉልበታቸውን የሰጡት ነገር በህይወታቸው ትልቁ እሱ ነው ለነሱ። ልንገርህ፣ አንተ በእግዚአብሔር ፊት ካንተ በላይ የሚበልጥ ነገር ለእግዚአብሔር የለውም። ዓይኖቹ ባንተ ላይ ናቸው፣ ጆሮዎቹ ደግሞ ለጸሎቶች ተከፍተዋል። ስለዚህ የእግዚአብሔር ትኩረት አንተ ከሆንክ ለእግዚአብሔር ካንተ በላይ የሚሆን የለም። ይኸውላችሁ የምንገነባው ህንጻ አይደለም፣ ቤተ ክርስቲያን አይደለም፣ ወይም የምንተክለው ቤተ እምነት ስማችን አይደለም። የእግዚአብሔር ትኩረት ህዝቡ ነው። የእግዚአብሔር የልቡ ትኩረት አንቺ ነሽ፣ አንተ ነህ። እግዚአብሔር የተመሰገነ ይሁን። ደስ ይበላል። በምንም ሁኔታ ውስጥ ሆኖ አንተ የእግዚአብሔር የልቡ ትኩረት ነህ፣ አንቺ የእግዚአብሔር የልቡ ትኩረት ነሽ። እያንዳንዳችሁ ናችሁ። ይታያል። ስለዚህ ሁለተኛው ደግሞ ምን ይላል? እግዚአብሔር ለጸሎቶቻችሁ ጆሮቹ ተከፍተዋል። ዓይኑ ብቻ አይደለም ባንተ ላይ፣ ትኩረቱ ብቻ አይደለም። እግዚአብሔር ሊሰማ፣ እግዚአብሔር ተቀብሎሃል። እግዚአብሔር ሊሰማ ብቻ አይደለም፣ ሰምቶ ደግሞ ጣልቃ ሊገባል፣ ሊመልስ፣ ጥያቄህን ሊመልስ፣ መለኮታዊ ጣልቃ ገብነት በህይወት ሊያደርግ፣ ትድግና ሊያደርግ፣ ፈውስ ሊያደርግ፣ ሊባርክህ፣ ጉድለትህን ሊሞላ፣ ድካምህን ካንተ ሊያነሳ። ሃሌሉያ! ጆሮቹ ተከፍተዋል። ኢየሱስ ጌታ፣ ኢየሱስ ጌታ። ይሄ ስፔሻል ታይም ነው። በቃ ይሄ በጣም ልዩ ጊዜ። አንዳንድ ጊዜ አለ አይደል? ሰዎች እንኳን
እየሰሙን መስሎን እያወራናቸው አይሰሙም የሚሰሙን ይመስለናል እያወራናቸው አይሰሙም ስላልሰሙ ያለንበትን ሁኔታ አይረዱንም ፍላጎታችንን አያውቁም ስሜታችንን አያዩም ምንም ነገር አያዩም በቃ ኮኔክት አላረግንም ማለት ነው እኔና እነሱ ኮኔክት አላረግንም እግዚአብሔር እየሰማው ነው ተናገር ብሎ ሌላ ቢዝነስ የለውም ቢዝነሱ ለእግዚአብሔር እኔ ነኝ ቢዝነሱ ለእግዚአብሔር አንቺ ነሽ ቢዝነሱ ለእግዚአብሔር አንተ ነህ ስለዚህ እግዚአብሔር ለጸሎት ጆሮቹ ተከፍተዋል ለጸሎት አንተ ለምትጸልይ ጸሎት ጆሮቹ ሰማ ተከፍተዋል ማለት አንተ ነህ ጉዳዩ ዋናው ትኩረቱ አንተ ነህ እግዚአብሔር ሰማ ማለት መለሰ ማለት እስኪ ጻፉ እግዚአብሔር ሰማ ማለት መለሰ እግዚአብሔር ሰማ መለሰ ያ እግዚአብሔር ሰማ ማለት መለሰ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር ስለመስማቱ ብቻ እግዚአብሔር ሰማ ማለት ሆነ ማለት አሜን እግዚአብሔር ሰማ ማለት መለሰ ማለትና በገሃዱ ዓለም ደግሞ ተገለጠ ማለት ልዩነት አለ እግዚአብሔር ሲሰማ ዳንኤልን ይውት ዳንኤልን ተባረኩልኝ እግዚአብሔር ሰማ ማለት መለሰ ተባረኩ ይውላ ዳንኤል ለጸሎት በእግዚአብሔር ፊት ሲቀመጥ እንደ እግዚአብሔር ቃል የሆነ ጸሎት ስለነበር ኢንስታንቲኒየስ በሆነ በዛው በጸለይበት ቅስፈት ማለት እግዚአብሔር ሰምቶታል ጸሎቱን ሰምቷል ተሰምቷል በእግዚአብሔር ተሰምቶ የጸሎቱ መልስ ሲመጣ ግን 9 ቀናት ቆይቷል በዳንኤልና በጸሎቱ መልስ በእጁ እስኪገባ ድረስ 9 ቀን ቆይቷል ለምንድነው የቆየው እግዚአብሔር ስላልሰማ ሳይሆን እግዚአብሔር እኮ ሰምቷል እግዚአብሔር ጸሎቱን ሲመልስለት ግን ፋይት አየሩ ላይ መንፈሳዊ ጦርነት ስለነበረ የዳንኤል ጸሎት ወደ እጁ እንዳይገባ ፋይት ስለነበረ መንፈሳዊ ጦርነት ስለነበረ ዛሬም እግዚአብሔር ስላልሰማችሁ አይደለም ስሙኝ ነገር ግን የጸሎታችሁን መልስ እንዳትቀበሉ እዚህ አየር ላይ ያለ መንፈሳዊ ውጊያ አለ መንፈሳዊ ጦርነት አለ በእጃችሁ እስኪገባ ድረስ እናንተ ተስፍራችሁ አትታጡ ጽኑ እግዚአብሔር ጠብቁ ጸሎታችሁ እጃችሁ እስኪገባ ቃል ስጋ እስኪለብስ ድረስ ከስፍራችሁ ከመሰዊያችሁ ላይ አትጣጡ አትጥፉ በእግዚአብሔር ፊት ጽኑ የእግዚአብሔር ጆሮዎች ለጸሎቶቻችሁ ተከፍተዋል ምን ማለት ነው እግዚአብሔር አክሰሰብል ሆኖልናል ጸሎታችንን ሊሰማ ደግሞ ሊመልስ ጉብኝትን ሊያደርግልን ሆኗል እሰይ እግዚአብሔር ይመስገን ታዲያ እግዚአብሔር ሰምቶን ሰልፍ ያለ ትግል ያለ ምን እናድርግ ሶስተኛው ምን እናድርግ ቁጥር 15 ላይ ማስፈራራታቸውን አትፍሩ አትናወጡ አልፈራም አልናወጡ ይሄ ቃል ሁሉ ጊዜ መርዶክዮስን ነው ትዝ የሚያሰኝ ቁጥር 15 ላይ እንዲላ ማስፈራራታቸውን አትፍሩ አትናወጡ በሌላ ቋንቋ ምን ማለት ነው ታውቃላችሁ ማስፈራራታቸውን ማለት ዛቻቸውን ንግግራቸውን ሟርታቸውን ማለት ማስፈራራታቸውን አትፍሩ ደግሞስ አትናወጡ ሁለት ነገር በጣም ይሆናል ማለት አንድ ሰው ዛቻ ካለበት ፍርሃት ልቡ ይገባል ፍርሃት ካለ ይናወጣል ከተናወጠ ስፍራውን ይለቃል ማለት መጽሐፍ ቅዱስ ላይ ባለመናወጥ ተቀምጦ ነበር የሚል ቃል አለ ማን ነው መርዶክዮስ በንጉስ ደጅ ባለመናወጥ ተቀምጦ ነበር ዛቻ አልነበረም ማስፈራራት አልነበረም አማሊቃዊው መርዶክዮስን ሊነቅል አማሊቃዊው ሃማ መርዶክዮስን ሊያጠፋ ሊገለው እንዴት አልሰገድክልኝም እንዴት አልወደክልኝም እንዴት አልተሸነፍክልኝም እንዴት እጅህን አልሰጠህም እንዴት አልፈራኸኝም ብሎ ሊሰቅለው ዝቶበት ነበር
ዛቻ ነበር፣ ማስፈራራት ነበር። ነገር ግን መርዶክዮስ ባለመናወጥ በንጉሥ ደጅ ጸንቶ ተቀምጦ ነበር። መርዶክዮስ አለመናወጡ የሚሊቴሪ ኃይል ስላለው እኮ አይደለም። ምጻተኛ ነው፣ ስደተኛ ነው፣ በጣም ደሃ ነው፣ ገንዘብ የለውም። ግን ለምንድን ነው ያልተናወጠው ካላችሁ አምላኩ እግዚአብሔርን ያውቅ ስለነበረ ነው። ባለመናወጥ ታውቃላችሁ፣ በዙሪያችን ያለ የሚያስፈራራን የሚዝትብን ነገር ሁሉ የሚያናውጠና ስፍራ የሚያስለቅቀን እግዚአብሔርን የማናውቅ ከሆነ ብቻ። በኢየሱስ ስም እግዚአብሔር ትልቁ እግዚአብሔር ይታያችሁ። ከችግራችሁ በላይ ትልቁ እግዚአብሔር ይገለጥላችሁ። ትልቁ እግዚአብሔር ይታያችሁ። እግዚአብሔር ገዝፎ ይታያችሁ። በኢየሱስ እግዚአብሔር ትልቁ ይታያችሁ። ከችግራችሁ በላይ እግዚአብሔር ገዝፎ ይታያችሁ። እውነቴን ነው የምላችሁ። ጌታ ይባረክ፣ ጌታ ይመስገን። መርዶክዮስ ጸንቶ ተቀምጦ ነበር። የእግዚአብሔር ጊዜ ሲያስቸኩል ንጉሥ እንቅልፍ ልኮ እንቅልፍን ከንጉሥ አሽሽቶ እግዚአብሔር መዛግብት የነገሥታት መዛግብት እንዲታይ ተደረገ። የመርዶክዮስ ጉዳይ ወጣ። በአንድ ሌሊት የመርዶክዮስ ፋይል ወጣ። አዋጅ ተገለበጠ። ሞት ነገ ተደግሶ ዛሬ እግዚአብሔር ከንጉሥ እንቅልፍን አርቆ ፋይል ወጣ። አዋጅ ተቀየረ። በኢየሱስ ስም እግዚአብሔር በአንድ ቀን ምሽት ስለናንተ እግዚአብሔር ጣልቃ ይግባ። እህቴ ስላን ጣልቃ ይግባ። ወንድሜ ስላን እግዚአብሔር እኮ መስራት ሲጀምር ጣልቃ ሲገባ ወገኖቼ እግዚአብሔር ስላንተ ሲይዝ እንቅልፍን ያርቃል። ይጨነቃል። ምንድነው የምጨነቀው? ምንድነው በቃ ማለት ይጀምራል። የረሳሁት ነገር ምንድነው? የዘነጋሁት ነገር፣ ማድረግ ያለብኝ ያላደረኩት ነገር ምንድነው ብሎ መበርበር ሲጀመር ይገርማቸዋል። ድንገት የዛሬ ስንት ዓመት በጽድቅ ኖራችሁ የዘራችሁት መልካም ዘር ዶሴው፣ ፋይሉ፣ ጽዋው ተቀምጦ እግዚአብሔር ነገሩ ወደ አደባባይ እንዲወጣ ሲያረግ እግዚአብሔር ጣልቃ ሲገባ ያልታየ ያንተ ፋይል ይወጣል። የተደበቀ የተሰወረ ያንቺ ፋይል ይወጣል። በኢየሱስ ስም የእግዚአብሔር ጉብኝት የእግዚአብሔር ጣልቃ ገብነት ይሁንላችሁ። ኢየሱስ ጌታ ነው። እናንተ ብቻ ጽኑ፣ አትናወጡ። ዛቻ ድምጻቸውን ፈርታችሁ አትናወጡ፣ አትፍሩ፣ ጽኑ። እግዚአብሔር ስላንቺ ፋይል ማገላበጥ ያስጀምራል። እንቅልፍን ያርቃል። እግዚአብሔር ስላንቺ አስጨንቆ ትላንት በጽድቅ ኖረሽ የዘራሽው ሕይወትሽ ዋጋ ሊከፍል ወደ አደባባይ እንዲመጣ ያደርገዋል። በጌታ በኢየሱስ ስም ይሄ በሕይወታችሁ ይሁን። በጌታ በኢየሱስ ስም ይሄ በሕይወታችሁ ይሁን። ኢየሱስ ጌታ ነው። ስለዚህ ምን ይላል መጨረሻው ነገር? አትናወጡ፣ ዳሩ ግን ጌታን ክርስቶስን በልባችሁ ቀድሱት። የመጨረሻውን መልእክት ይሄን ክርስቶስን በልባችሁ ቀድሱት። ንጉሳችሁ እሱ ይሁን ይታይላችሁ። ጌታችሁ እሱ ይሁን ይታይላችሁ። አምላካችሁ እሱ ይሁን ይታይላችሁ። አመስግኑት፣ ቀድሱት፣ አምልኩት። ቀድሱት የሚለው ቃል ከፍ አድርጉት፣ አክንኑት፣ አክብሩት፣ አምልኩት ማለት ነው። ችግር እያለው ክፉ ቀን በሕይወታችሁ ዙሪያ እያስጨነቃችሁ መልካሙን ቀን ለማየት ዛሬ ላይ የሚያስፈራራችሁ የሚያስጨንቃችሁ ዙሪያችሁን የሚከባችሁን ትታችሁ በልባችሁ የነገሰውን የልባችሁን ጌታን ክርስቶስን ቀድሱት። ይቀድሱት ማለት ግሎሪፋይ አድርጉት፣ አክብሩት፣ ከፍ አድርጉት፣ አምልኩት፣ አመስግኑት። ወርሺፕ ማድረግ ጌታ ይባረክ። አንድ መዝሙር ማለዳ እየሰማው ነበር። ችግሩ መጣና ጠየቀኝ፣ አሁን ታመልካለህ ወይ አለኝ። ሁኔታው መጣና ጠየቀኝ፣ ዛሬም ታመልካለህ ወይ አለኝ። አዎ አመልካለሁ፣
በጣም አመልካለሁ። አያችሁ የቀኑ ክፋት ዙሪያችሁን ከቦ ዛሬም ጌታን ታመልኪያለሽ። ዛሬም ኢየሱስ ጌታ ነው ትላለህ። ጌታን አገለግላለሁ ትላለህ። ዛሬም እግዚአብሔር መልካም ነው ትላለህ። ድምጽ አለው እኮ ሁኔታ እየመጣ ያስጨንቃል። ኖ እውነት ነው። ዛሬ ቀኑ ክፉ ነው። ይሄንን ቀን ግን ገዝቼና አሸንፌ መልካሙን ቀን ለማየት ህይወት ለማየት ዛሬም ጌታን እቀድሰዋለሁ። ዛሬም ጌታን አመልከዋለሁ። ዛሬም ጌታን አመሰግነዋለሁ። ወገኖቼ ምስጋና ኃይል አለው። አሜን። ምስጋና ኃይል አለው። መልእክታችሁ ምስጋና ኃይል አለው። የሚያመሰግኑ ሰዎች እንደ ቅጥር የተዘጋ በመንገዳቸው ያለውን ነገር ቅጥሩን አልፈው ይሄዳሉ። በኢየሱስም ምስጋና ኃይል አለ። የምስጋና ኃይል በህይወታችሁ ይገለጥ። ምስጋና ኃይል አለ። የተዘጉ ደጆች በምስጋና ይከፈታሉ። ጨለማ በምስጋና በብርሃን ይሞላል። ልብ በሉ የእግዚአብሔር ቃል ይሄንን ስለሚል በምስጋና ኃይል አለ። ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 ላይ በእስር እያሉ የተዘጋ ደጅ ጨለማ እያለ እግዚአብሔርን በመንፈቀ ሌሊት ላይ በዜማ ማመስገን ሲጀምሩ ወገኖቼ እግዚአብሔር መልአክ አላከም። እግዚአብሔር ራሱ ነው የወረደው። መዝሙር 22 ላይ ምን እንደሚል ታውቃላችሁ? የእግዚአብሔር ቃል እግዚአብሔር በእስራኤል ምስጋና ዙፋንን ሰራ የሚል ቃል አለ። እግዚአብሔር በእስራኤል ምስጋና ምን ሰራ? ዙፋን። በምስጋና ለካ የእግዚአብሔርን ዙፋን ትሰራለህ። እግዚአብሔር ቅን ፍርድ ሊያረግልህ፣ የተዘጋው ደጅ ሊከፈት፣ የታሰርክበት ሰንሰለት ሊራገፍ፣ ጨለማህን በብርሃን ሁሉ ሊሞላው በምስጋና የእግዚአብሔር ቅን ፍርድ ይገለጣል። በጌታ በኢየሱስም በህይወታችሁ ይሄ ይሁን። ጳውሎስና ሲላስ እግዚአብሔርን እያመለኩ እግዚአብሔር መልአክ አላከም። ራሱ እግዚአብሔር ነው የወረደው። ለምን እንዳልኳችሁ ታውቃላችሁ? አንድ በጣም ወሳኝ ቃል አለ እግዚአብሔር ለመውረዱ ማሳያ ይሆን። የወይኑ መሰረት ተናወጠ ይላል መጽሐፍ ቅዱስ ሐዋርያት ሥራ ላይ የወይኑ መሰረት ተናወጠ ይላል። የተናወጠ የሚለው ቃል እግዚአብሔር በኃይልና በክብር ከመውረድ ጋር የተያያዘ ፍጥረትና ሁኔታ የእግዚአብሔርን መገኘት መቸከም እንደማይችል የተገለጠ አጻጻፍ ነው። በብሉይ ኪዳንም በአዲስ ኪዳን እግዚአብሔር መልአክ አይደለም ይላል፣ ራሱ እግዚአብሔር ወረደ። ምስጋና ስታበዛ እግዚአብሔር ይወርዳል ስላንተ። እግዚአብሔር ይወርዳል ስላንተ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ይገለጣል ስላንተ። እግዚአብሔር ይገለጣል ስላንተ። ሃሌሉያ። ማራባሻ ኮፓራዲያ ኖሴ ፕሬዲያ የሚገርም ነው። በምስጋና ድላል። በምስጋና ድላል። በኢየሱስ በጌታ በኢየሱስ ይውላችሁ ክርስቶስን ጌታ ክርስቶስን ቀድሱት፣ ግሎሪፋይ አርጉት፣ ከፍ አርጉት፣ አመስግኑት፣ አምልኩት። አምልኮ የእግዚአብሔር የተአምራት ኃይልና ክብሩ እንዲገለጥ ያደርጋል። እግዚአብሔርን ስታከብሩ የሞተ ህይወት ያገኛል። እግዚአብሔርን ስታከብሩ የተዘጋው ደጅ ይከፈታል፣ መቃብር ይከፈታል። እግዚአብሔርን ማመስገን ስትጀምሩ የሰማይ ብርሃን በዙሪያችሁ ማብራት ይጀምራል። ጨለማው በብርሃን ይሞላል። በጌታ በኢየሱስ ክርስቶስም ህይወታችሁ እንደዚህ ይሁን። እንደ እግዚአብሔር ቃል በጌታ በኢየሱስም ይሁንላችሁ። እጆቻችሁን ከፍ አድርጉ። በኢየሱስም ልጸልይ ይሁንላችሁ። በመጣው የእግዚአብሔር ቃል ቆሜ ጸልያለሁ። በኢየሱስም ይሁንላችሁ። የእግዚአብሔር ኃይል የእግዚአብሔር ክብር በዙሪያችሁ ያብራ። አሜን። ዛሬ ክፉ የሆነባችሁ ቀን እናንተ አይደለም ክፉ ያደረጋችሁት። ቀኑ ቀድሞውንም በሰው አለመታዘዝ በአመጽ በኃጢአት ምክንያት ለክፉ ተሰጥቷል። በቀኑ ላይ ክፉ ነው የሚሰለጥነው፣ ክፉ ነው የሚሰራው። ነገር ግን እኔና እናንተ ጋር ኃይል አለ፣ የመንፈስ ቅዱስ ኃይል አለ። በቀኑ ላይ ያለው የሚገዛውን ክፋትን አሸንፈን ቀኑን ዋጅተን ለእግዚአብሔር ክብር ለመኖር የእግዚአብሔር የሰማይ ፈቃድ በዚህ ምድር እንዲገለጥ ለማድረግ እኔና እናንተ ጋር ትልቅ ኃይል አለ።
ትልቅ የመለኮት ኃይል አለ በኢየሱስ ክርስቶስም። እያንዳንዱን ቀን በቀኑ ላይ ያለውን ክፋት የሚገዛ ኃይል በህይወታችሁ መስራት ይጀምር በጌታ በኢየሱስም። በእምነት እያሸነፋችሁ እየገዛችሁ ህይወታችሁ በክብር ይቀጥልላችሁ። ኢየሱስ ጌታ ነው። ላቫጃና ማጋራባ ሼዳና ሞሳ በአንደበታችሁ ያለውን አሉታዊ ቃል ተጽዕኖ የምትሰብሩበትን መንገድ ተናግሬያለሁ መጀመሪያ ላይ በኢየሱስ ክርስቶስም። ዛሬ አንደበታችሁ አሉታዊ ቃላት እንዳይናገሩ አዎንታዊ ቃላት እግዚአብሔር አይችልም ሳይሆን እግዚአብሔር ይችላል። እግዚአብሔር ይችላል ብቻ አይደለም ለሚያምን ሁሉ ይቻላል ተብሎ ተጽፏል። እኔም በእግዚአብሔር እችላለሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንድትሉ በኢየሱስም የአሉታዊ ንግግራችሁ በእምነትና በህይወታችሁን በመጠበቅ ልባችሁን ፕሮቴክት በማድረግ የእግዚአብሔር ኃይል በእናንተ አንደበት ይገለጥ። ከዚህ ቀን ጀምሮ አሉታዊ ቃላቶችን አሉታዊ ንግግሮችን ካንደበታችሁ ላይ እሽራለሁ፣ ካንደበታችሁ ላይ ሰርዛለሁ። ወገኖቼ እምነት በመስማት ነው፣ መስማትም በእግዚአብሔር ቃል። የእግዚአብሔርን ቃል ስትሰሙ ተአምራት በህይወታችሁ የሚሰራ እምነት በውስጣችሁ መሙላት ይጀምራል። ያ እምነት እግዚአብሔር ይችላል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ እንድትናገሩ መልካሙን ነገር በህይወታችሁ ላይ እንድታውጁ ያደርጋችኋል። በጌታ በኢየሱስም ይሄ ይሁንላችሁ። ሃሌሉያ ግሮስ ኬምባል ጃና ማሴ ፕሬዲያ ጎሳ ልብ የህይወት ማዕከል ስለሆነ ልባችሁን ጠብቁ። ምሳሌ 4 ላይ ነግሬያችኋለሁ። የተጠበቀ ልብ ሁሉ ጊዜ ህይወት ከውስጡ ይወጣል። እግዚአብሔር ብርሃን ነው የሚል ህይወት ይወጣል። በኢየሱስም ይሁንላችሁ። ኤላባጃና ማጋባራ ባሽራ ባጋዲያ የእግዚአብሔር አይኖች ወደ ጻድቃን ናቸው። ጻድቅ ማን ነው የሚለው ተናግሬያለሁ። የእግዚአብሔር ጆሮች ለጸሎቶቻችን ተከፍተዋል። እንዴት እግዚአብሔር አክሰሰብል እንደሆነልን ተናግሬያለሁ። ይሄ ማለት ምን ማለት እንደሆነ የእግዚአብሔር ትኩረት እንደሆነን ተናግሬያለሁ። በኢየሱስም ከዚህ ሰዓት ጀምሮ ክፉን ቀናችሁን አሸንፋችሁ የምትወጡበት ኃይል ያገኛችሁ። አሜን። የመጨረሻው ክርስቶስን በልባችሁ ቀድሱ ብዬ ተናግሬያለሁ። በኢየሱስም አምልኮ ምስጋና የሰማይ ክብር በእናንተ ላይ እንዲገለጥ ጨለማው በብርሃን እንዲገዛ ሞት በህይወት እንዲሞላ በኢየሱስ መቃብር እንዲከፈት ተስፋ የጠፋበት የተዘጋ ደጅ ሁሉ እንዲከፈት በኢየሱስ ክርስቶስም ጸለይ። አባት ሆይ ሁሉ ተመስገን። መንፈስ ቅዱስ አሜን። ሃሌሉያ ተባረኩልኝ። እዚህም ላላችሁ ከታችም ላላችሁ ሁሉ በኢየሱስም የእግዚአብሔር ጉብኝት በህይወታችሁ ይሁን። አሜን። እግዚአብሔር ጉብኝት በህይወታችሁ ይሁን። ቅድም ተናግሬያለሁ። እግዚአብሔር ስለናንተ እንቅልፍን ያሸሻል። የተሰወረ ዶሴ እንዲገላበት ለክርስቶስ የኖራችሁት ህይወት አደባባይ እንዲወጣና ዋጋና ካሳ እንዲከፍላችሁ በኢየሱስም የእግዚአብሔር እጅ አስቸኩላል። የእግዚአብሔር እጅ አስቸኩላለች። መርደክዮስን ከንጉስ እንቅልፍ አጥፍቶ በአንድ ቀን ሌሊት መርደክዮስ ስለ ንጉሱ ያደረገው መልካምነት መዛግብት ታይቶ በማግስቱ አዋጅን በአዋጅ ተገልብጦ መርደክዮስ ወደ ክብር እንደመጣ ይውላችሁ። የናንተ ፍጻሜ አሁን ያላችሁበት አይደለም። ለእግዚአብሔር አንድ ቀን አይደለም፣ አንድ ሌሊት አይደለም፣ አንድ ሰዓት አይደለም፣ አንድ ሰከንድ አይደለም፣ within micro fraction ለእግዚአብሔር ነገርን ለመቀየር ለመለወጥ ለመገልበጥ እግዚአብሔር ይችላል። እግዚአብሔር አይቀደምም። በኢየሱስም ደስ ይበላል። እግዚአብሔር አይቀደምም እያላችሁ ጻፉ። እግዚአብሔር አይቀደምም። አሜን። እግዚአብሔር አይቀደምም። በኢየሱስም እግዚአብሔር አይቀደምም። በአንቺ ጉዳይ ላይ እግዚአብሔር አይቀደምም። በአንተ ጉዳይ እግዚአብሔር አይቀደምም። በጌታ በኢየሱስም እግዚአብሔር አይቀደምም። አሜን። እግዚአብሔር አይቀደምም። አሜን። ዋው ቃል መጥቶላችኋል። በኢየሱስም እግዚአብሔር አይቀደምም። አሜን። እግዚአብሔር አይቀደምም። የሮም ወታደሮች የሮም መንግስታት የሮም ወታደሮች እሱ ገና በህይወት ሳለ እነሳለሁ ብሎ ነበር። እንግዲህ ደግሞ አሉ እነሳለሁ ብሎ ነበር። ደቀ መዛሙርቱ ደግሞ መተው አስከሬኑን ሰርቀው ተነሳ እንዳይሉ በማለዳ ሄዱና ጠብቁ ተብሎ 16 ጭፍራ ተቀምጦ አረ እግዚአብሔር አይቀደምም። እግዚአብሔር አይቀደምም። አሜን። ኢየሱስ ገና ሳይሞት የተናገረው ቃል ነው የሆነው። እሺ እነሳለሁ እንዳለ ነው ያለው። አሜን። እግዚአብሔር የተናገረው ነው በህይወታችሁ የሚሆነው። እግዚአብሔር አይቀደምም። ቀድመው በህይወታችሁ እግዚአብሔር የተናገራችሁ በማለዳ የተናገራችሁ ነው። በጠዋት የሰማችሁት ነው። በጌታ በኢየሱስ ስም እግዚአብሔር
አይቀደምም። ባንቺ ህይወት ባንቺ ጤንነት ይላል እግዚአብሔር አይቀደምም። ስሙኝ አሁን አልዓዛር ቤተሰቦቹ እህቶቹ አልዓዛር ታሟል ቶሎ ድረስ አሉት። አይ የአልዓዛር ህመም ለሞት አይደለም የእግዚአብሔር ልጅ ክብር እንዲገለጥበት ነው ብሎ ተናገረ እና ዘገየ። ሲዘገይ የተቀደመ ይመስላል አይደል? በሞት የተቀደመ ይመስላል። ኢየሱስ ሞት ጣልቃ ገባና ኢየሱስን ቀደመና አልዓዛርን ወሰደው ይመስላል። ግን ግራ የሚያጋባ ነገር እኮ ኢየሱስ ተናግሯል። አልዓዛር ተኝቷል እንቀስቅሰው አለ። አያችሁ ክፉ ቀደምኩ ብሎ ገደልኩት ሲል እግዚአብሔር ሳይ ግን አልሞተም። አልዓዛር አልሞተም።